ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? ደህና ናችሁ ወይ? ዛሬ ይህችን እህታችን ይዤላችሁ መጥቻለሁ። ስሟ ሮዛ ይባላል። አረብ ሀገር 3 ሀገሮችን ቀያይራ ብዙ ለፍታ ደክማ ነው የመጣችው። ያው የሰራችበትን የለፋችለትን እዚህ የሚሰበስብላትም አካል ስላልነበረ እንዲሁ በተለያየ ነገር ብክንክን ብላለች። ደክሞኛል ነው የምትለው። አሁን ደክሞኛል፣ እረፍት ፈልጋለሁ፣ የኔ የምለውም ሰው ስላላገኘው ነው ባከንኩት የሚለው ነገር በጣም ከራሷ ጋራ ብዙ እንትን ብላ ዩቲዩብ ክፈችልኝ ብላ ደጋግማ መታለች ሱቄ ላይ ማለት ነው። 15 ቀን ይሆናታል መመላለስ ከጀመረች። እኔ በተለያየ መንገድ ወይ ቃጭኝ ወጥቻለሁ ወይ የለው ምናምን። ዛሬ እንግዲህ እንዳጋጣሚ ሆኖ ሱቁን ያገኘችኝ እና ዩቲዩብ ቻናል ተከፍቶላታል። ሰብስክራይብ እንድታረጓት እንድታበረታቷት አይዞሽ እንድትሏት ነው። እስቲ ራስሽን ተዋወቂ። ድምጽሽን ከፍ አድርጊው። ሰላም ጤና ይስጥልን። የሮዛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አውቀት እና 3 ሀገሮችን ሄጃለሁ፣ ምንም አልተሳካልኝም። ያው ድምጽሽ አይሰማም። ያው እንደው የመጨረሻ የሄድኩበት ከነ የ8 ወር ደሞዝ ከልክላኝ ባዶ እጄ ነው የመጣሁት። የ3 ወርም ብትልክልኝ እዚህ ምንም ያስቀመጠልኝ ሰው የለም። በቃ ተስፋ ቆርጬ ነውና አሁን በጣም ስለተናደድኩ በጣም ስለተሰማኝ የተንቢ ጋር መጥቼ ተባበሪኝ ብያት ነው፣ አስቸግሪያት ነው። ሰብስክራይብ አድርጉኝ፣ አበረታቱኝ እና ሰብስክራይብ አድርጉኝ፣ አበረታቱኝ። እስቲ ልቅቅ አድርጊ ፍሪውኝ። ሪላክስ ሪላክስ ሪላክስ። እሺ ተመልካቾቻችን ሪላክስ። ኧረ ወዲሽን አትጭመቂ ይፍቀር። ሪላክስ። እስቲ ቀና በይ፣ ተንፈሺ ተንፈሺ። ሪላክስ ተንፈሺ እንዴ ብለሽ አውጪ። ከዛ ኤነርጂ ታገኛለሽ። ቀጥያ ማለት የምትፈልጊውን በሙሉ ነገር እና ሰብስክራይብ አድርጉኝ፣ አበረታቱኝ፣ ሼር በማድረግ ተባበሩ። ሼር አድርጉልኝ፣ ሀሳብ አስተያየታችሁን ጻፉልኝ፣ ኮሜንት አድርጉልኝ፣ አበረታቱኝ እና በቃ ከጎኔ እንድትሆኑ እፈልጋለሁ። ደስ ይለኛል ብታበረታቱ። ከዚህ በላይ የምለው ነገር የለኝም። ከጎኔ እንድትሆኑ ብቻ ነው የምፈልገው። ሰብስክራይብ እንድታደርጉኝ፣ ኮሜንት ላይ አበረታቱ። ድምጽሽ ግን በዚህ ከቀጠልሽ እነሱ ኤርፎን ራሱ ሰክተው ላይ አዳምጡሽ ይችላሉ። አይሰማም እኮ። ተንፈሺ። ልብሽ ዋይምጣ። አትፍሪ። ምን የሚይዝሻል? እኛ ቆንጆ ነው። ችግር የለውም፣ ችግር የለውም። የሚያስፈራ ነገር የለም። ተንፈሺ። የት ሀገር ልጅ ነሽ? የቡታጀራ ልጅ ነው። መጀመሪያ የት ሀገር ነው የሄድሽው? መጀመሪያ ሳውዲ። ስንት አመት ሰራሽ? ሳውዲ 8 ወር። ቀጣይ የት ሄድሽ? ከዛ ደግሞ ዱባይ ስንት ጊዜ ሰራሽ? ዱባይ ከነ መዳም አልነበረኝም። እዚህ ደላላ ፎግሮኝ ነው የሄድኩት። 3 ወር ቁጭ ብዬ ዋና ማናጀሩ በመጨረሻ ሄጂ ሳናገረው እዚህ ጋር ምንም ያንቺ የተሞላ ነገር የለም፣ ማንም የመረጠሽ መዳም የለም፣ በማግስቱ ወደ ኢትዮጵያ ግቢ አለኝ። ማንም የመረጠሽ መዳም የለም፣ ማን ነው ያመጣሽ አለኝና ይሄ ከኢትዮጵያ ኤጀንሲ ነው መርጦ እዚህ ድረስ ያመጣሽ እንጂ ከዱባይ የመረጠሽ መዳም የለም ብሎ በማግስቱ ሽልኝ 3 ወር እዛ ቢሮ ላይ ቁጭ ማንም ይሄ ሳይለኝ ማለት ዱባይ ከፍለሽ ሄድሽው? 7-8 ሺህ ብር ከዚህ እዚህ አሁን የሄድኩበት የ3 ወር ደሞዝ ለሱ ነው የከፈልኩት ከነ ማለት ነው። እና በዚህኛው ነው ይሄም ብሄድ ሴትዮዋ ከዛ ድጋሚ የት ሄድሽ? 3ኛ ዙር ኦማን ሄድሽ። ኦማን ስንት ጊዜ ሰራሽ? ስንት ጊዜ? አመት ከ3 ወር። አመት ከ3 ወር ስትሰሪ የስንት ወር ደሞዝ ሰጠች? የ3 ወር። ከዛ ማዳም የት ሄደች? ከዛ ማዳም ጥላኝ የሄደችበት ሀገር ራሱ አላውቅም። ቤት ቁጭ አድርጋኝ ጠፋች። ብቻዬን የቀረሁት። ከዛ የቤቷ አንዷ ልጅ ነበር እና የህዝብ ያለ ብለሽ ኢትዮጵያን ያለ እርዱኝ ብለሽ ለምን ቪዲዮ አልሰራሽም? እዛ እያለሽ እኔ ፈራኋቸው። ካሜራ አለ ቤቱ ላይ ፈራሁ በጣም ማለት ነው።
ማደረገው ቲክቶክ ራሱ ሰርቼ አይታው ማለት ነው። ከአንድ ልጅ ጋር ስለ ሀገሩ የሰራችውን እንትን ዱት አደረኩትና ሰርቼው አየር ላይ ደልቼው አለችኝ። አስፈራራችኝ ማለት ነው። አዎ ደውላ ማለት ነው። ቶሎ የኔ እኮ እየተከታተልኩሽ ነው አለችኝ። ከና እኛ ቤት ቪዲዮ እንዳሰሪ አለችኝ ማለት ነው። አንድ ቤት እቆልፍብሻለሁ ብላ አስፈራራችኝ። ደለትኩት። ፈራኋት ማለት ነው። እንደዚህ የመስራት እንኳን እድል አትሰጥም። ሌላ ቤት ትሸጠኛለች፣ እዛ ቤት በመኪና ትወስደኛለች፣ ሰራለሁ፣ ታመጣኛለች። ከዛ ሁሉ ጊዜ ባሏ ሌላ ሀገር ነው ያለው። እሱ ደሞዝ ሲሰጠው ነው የሚሰጥሽ ትለኛለች። አሁንም ይቀጥላል። በቃ ተስፋ አልቆርጥም ብዬ 8 ወር ነው 9 ወር ሲሆነኝ አይ በቃ እኔ ምን ይሻለኛል ብዬ ተስፋ እየቆረጥኩ ነበር። በዛው ከቤት ላይ ጠፋች። ወጣው ለፖሊስ እጅ ሰጣ። 1 ወር ታሰርኩ። መጣ ከአንድ ወር በኋላ ሻኙኝ። ራሳቸው ማን ማለት ነው? የሴትዮ ፎቶ አለሽ? የለኝም። ከነ መች አነሳታለሁ፣ መች እጠጋለሁ። ስልክ በእጄ መች ይዛለሁ። እሷ ፊት ለፊት ምንም ስልክ አልይዝም። ማታ ራሱ ተሳስቼ ስልክ እያወራሁ ከሆነ ድምጽ ቀንሽ፣ ደግሞ ስልክ እንዳታወሪ ላይ የሆነ ስራ ስለተገናኘች ስልክ ራሱ ቤተሰብ ጋር ለማውራት ማለት ነው። ያም ራሱ አሰጠኝም ነበር። እኔ በቃ ከፈለኩለት ተሰር ወይም የሆነ ነገር ሊሆን ብዬ ቀጥ ብዬ ወጥቼ እጅ ለፖሊስ ባልሰጥ ያም እድል አይኖረኝም። እስካሁን ቤት ውስጥ ነው ወይ ሞታለሁ። ምግብ ከሌለ ምንድን ነው የሚጠብቀኝ? ሲጀመር ከመጀመሪያ ሄጄ እስከ 5 ወር ውሃና ኮሾሮ ነበረ ምግብ አልነበረ እና በቃ ከዛ በኋላ ራሴ እየደፈርኩኝ በቃ እንዶሚ ምናምን እየቀቀልኩ ነበረ ማለት እንጂ ይሄን ብላ ምግብ ይሄን ቀን ነው ምግብ የበላሁት ብዬ ራሱ ምግብ የበላሁበት ቀን ነበር እና ከባድ ነው በቃ ተስፋ ስለቆረጥኩ ነው። አንቺ ለምትሽ እሷ ጋግሯ ላይ ወጥቼ ቢሆን ምንም ነገር ልጅ ናት ጥላጥላኝ ብዬ መጣች ነው ማለት ነው። አይዞኝ። ስለዚህ በ2 አመታት ውስጥ 3 ሀገር ሄደሻል ማለት ነው። ዱባይ ከነከሰር ከደላላው ራሱ ብር ከተቀበለ በኋላ ሲም ቀየረ። ኦኬ፣ እዚህ ያለው ደላላ ነው ማለት ነው። እዚህ ያለው ደላላ ብሩ ተቀብሎ ጠፋ። እኔ ታውቃለህ፣ ጓደኛዬ ናት ያገናኘችኝ። ብሩ ራሱ ትራንስፈር ምን የተደረገለት በሰው ማለት ነው። እኔ ከሰው ተበድሬ ለመክሰስ መጥቼ ብር ያስተላለፈለቱ ልጅ ለመክሰስ ደረሰኝ አለህ ወይ ልክሰሰው በዚህ ደረሰኝ እኔ አልሰራሁም መዳም የለኝም ብዬ ስለው እኔ ደረሰኙ ደለትኩት ከሄድሽ በኋላ ላይ ልጁ ጠፋ። ደላላ ተብዬው ጠፋ። ካና ብሩ ከዚህ ቡታጀራ ነው። እኔ የት ሰፈር እንደሆነ ራሱ አላውቅም። ጓደኛዬ ናት ስልኩ ሰጠች። ጓደኛሽ ምን አለች? ስልኩ ስላት ያው ዝግ ነው አለችኝ። እሷም ማለት ነው እኔ ሄጄ ሰርቼ መጥቻለሁ አለችኝ። የት ነው ሰርተሽ እሱ ሸኝቶሽ መዳም መርጠሽ የት ነው ሰርተሽ የመጣሽው ስላት ሳውዲ። እሺ ለኔ መዳም ሳትመርጠኝ እንዴት ነው ሸኝቶ በዚህ ናክል እኔ ላይ በደል የሚያደርሰው? አንድ ቢሮ ላይ ታሽገሽ ተቀምጠሽ ይከብዳል። ምግብ ላይኖር ይችላል። ሩቡሃና ነጭ ሩዝ በትንሽ ይሰሃል አንተ አንዴ ሰጡሻል። ጠዋት ራት የለም ምሳ የለም ምናምን በቃ ቀኑ ሙሉ ያንን ተበያለሽ፣ ውሃ ትጠጫለሽ። ነገ በማግስቱ እንደዛ ይመጣልሽ። 3 ወር በቃ የሆነ ቀን ጨነቀኝ። በቃ 3 ወር ሲሞላኝ ጨነቀኝ። በዚህ ቤት ማለት ነው ወይ ብሸኝም ይሻላል ብዬ የሆነ ዩኒፎርም ማውጣታችን አልችልም። አንድ ቢሮ ነኝ። ጠዋት ልክ እስረኛ ይመስል በር ይከፍታሉ፣ ይመጣሉ፣ ያንን ይሰጡኛል፣ ይዘጋል በሩ ማለት ነው። አንዴ ለሽንት ቤት ነው የሚከፈተው በሩ። ሽንት መጣ ብዬ ማዳዋል የለም ምን የለ በራንኳኩቼ ረብሽ ነው እሱ ለሽንት ቤት ራሱ ለምን አልተመረጥኩም? እኔ ከዱባይ ተመርጬ አይደለም የሄድኩት። እና ዱባይም ወተሽም ጠፍተሽም ምንም ብለሽ እንዳትሰሪ ማያወጡ ማለት ነው። ምን ከቢሮ ከክላስ መች ወጣው። በቃ ሰውዬው ይሄንን ያወቀ ነው። ድምፁ ስሰማ በጣም በር አቆቆ ማለት ነው የሰውዬው። ከዛ ከፈቱ። የሰውዬ ለምንድን ነው እዚህ ውስጥ ያለችው ልጅ ለምንድን ነው የምትረብሻው ምናምን ሲላቸው አንድ ፊሊፒን ነበረች መታ ከፍታ መጥቶ ጠየቀ። ከዛ እስቲ ቆይ ትንሽ ይታይ ፋይልሽ ይታያል። ፋይሉ ሲታይ ምንም ያንቺ ምንም ነገር እኮ የተመረጥሽው ነገር የለም ማለት መዳም የለሽም። እንዴት ነው የመጣሽው አለ። ራሱ ነው እንደ መርጦ እዚህ ቢሮ ያስመጣሽ እንጂ ከዚህ የመረጠሽ መዳም የለም። አሁን ነው ትኬት ተቆርጦ ነገ ሀገርሽ ግቢ ያለኝ መጣው ማግስቱ ትኬት በራሱ ብር ቆርጦ ነው የሸኘኝ። እግዚአብሔር ይስጥህ። እግዚአብሔርን በቃ እኔ አለቀስኩበት። እንዴት ነው ያለ መዳም የመጣሁት? እኔ ከሰው ነው ብር ተበድሬ የመጣሁት ስለው በቃ እኔ ነገ ዛሬ ትኬት ተቆርጦ ነገ ነው ወደ ሀገርሽ የምትገቢው፣ ሀገርሽ ላይ ሌላ ቦታ የምትቀሪ ምናምን አለኝ እና ትኬት ቆርጦ የማግስቱ ሸኘኝ። መጣሁንም በቃ ተስፋ አልቆርጥም ተበድሬ ነው እዛ ላይ ሀዘርም ይሄ ማሽን ቢል ነበር የሚሰራው
እሱ ሁለት እግሩ ኪንታሮት አሞ ቤት ውሏል። በቃ ቢያገባም ምንም እሱ ሀረኬ ነው የምታውቀው። እናቴ ደግሞ ሞታለች። ይሄን ለብሳ ማንም የለም ከጎኔ ማለት ነው። ተበድሬ ነው የሚሄደው። አሁንም ተበድሬ ነው የሄድኩት ስሄድ ማለት ነው። 3 ወር ሰራ 4 ወር ሰራ ከንቱ ድጋሚ መሄድ ትፈልጊያለሽ? እንዲህ በህጋዊ መንገድ ደህና ስራ ቢገኝ ደህና ማዳም ቤት ቢገኝ ሰርተሽ የምትለወጭበት ነገር ብታገኝ ድጋሚ የመሄድ እድል ቢገጥምሽ ትሄጃለሽ? ኩዌት፣ ኳታር፣ ባህሬን እስኪ እሞክራለሁ። በዚህ ተስፋ አልቆርጥም። ያው እስከምትሄጂም ብዙ ፕሮሰስ ስላለው እዚህ ዩቲዩቡ ከተሳካ ዩቲዩብ ይኸውልሽ 100 ሰው ሊከፍት ይችላል። ከመቶ ግን እውነት ለመናገር 20 ወይ 10 ሰው ነው ተሳክቶለት ኦፊሻል ዩቲዩበር ሆኖ ትልቅ ደረጃ የሚደርሰው። በጣም ብዙ ብርታት፣ ብዙ ፓወር፣ ብዙ ኤነርጂ ይፈልጋል። ዩቲዩብ ቀላል አይደለም። ቪዲዮ ቀርጾ መፖሰት ማለት ነው። ያንን ላትጋፈጭ ትችያለሽ። ሰው ዩቲዩብ በራሱ ሰው ራሱ ይመርጣል። ዩቲዩብ ራሱ በጣም አይናውጣ መሆን አለብሽ። በጣም ጎበዝ ታታሪ መሆን አለብሽ። ብዙ ሪያክሽኖች፣ አክሽኖች በቃ የድራማቲክ የሆንሽ ሰው መሆን አለብሽ። እንደዛ ካልሆነ ዩቲዩብ በራሱ ሰው ይመርጣል። እና ምናልባት ይሄ ዩቲዩብ ቻናል እንደ እድል ያው ልንሞክረው ነው። ካልተሳካ ግን እንደ አማራጭ ደግሞ የሚመጡ እድሎች አሉ በሚዲያ። አሁን ለምሳሌ እንደ ኩዌት፣ ኳታር፣ ባህሬን ሰው አግኝተሽ በዚህ ዩቲዩብም ተገናኝታችሁ አግኝቶሽ ቢረዱሽ ማለት እናት የለሽም፣ አባትሽ ኪንታሮት ወጥቶ በእግር በሽታ ምክንያት ቤት ሆኗል፣ ታናናሾች አሉሽ፣ ምንም ሰፖርት የሚያደርግሽ ሰው የለም። ህይወትን በራስሽ መንገድ ለማሸነፍ ብዙ እየጣርሽ ነው። ነገር ግን ያልተሳኩልሽ 3 ስደት ሄዶ መምጣት ማለት ያለ ምንም እንትን በጣም አንቺ እንደውም ጠንካራ ሰው ነሽ። እውነት ለመናገር በእውነት በጣም ጠንካራ ሰው ነሽ። እንዴት አንድ ሰው 3 ሄዶ እንኳን ማለት ተስፋ ለመቁረጥሽ በጣም ደስ ይላል። እና እድል ብታገኚ የመሄድ እድል ብታገኚ ኦኬ ነሽ ወይ? ኩዌት፣ ኳታር፣ ባህሬን። እሺ እንግዲህ ተመልካቾቻችን ይህን ዩቲዩብ ቻናል የምትመለከቱ ሮዛ ትባላለች። የቡታጀራ ከተማ ልጅ ናት። ባህሬን ማለት ሳውዲ ሄዳ መታለች፣ ዱባይ ሄዳ መታለች፣ ኡማን ሄዳ መታለች። ድጋሚ መግባት እድል ይኖራታል ብዬ አላስብም። ስለዚህ ባህሬን፣ ኩዌት፣ ኳታር የምትሰሩ ልጆች ሰራተኛ የሚፈልጉ ከሆነ ማዳሞቻችሁ እሷ አንደኛ ቋንቋም ትችላለች፣ ሙያውም ትንሽም ቢሆን የተስተጋባባት ነገር ናት። አዲስ አይደለችም፣ አትደናበርም። ብዙ ማጣትን፣ ማግኘትን፣ መቸገርን ያየች ናት። ረሃብንም ያስተናገደች ናትና እንደዚህ አይነት እርዳታዎችን ብታስተካክሉላት ባይነኝ እኔ ለምለም። እንግዲህ ሰብስክራይብ አድርጓት፣ አበርቷት። እስከምትሄድም ከተሳካም በዩቲዩብ ትቀጥላል፣ ካልተሳካ ምርጫዋ ስደት ነው የምታደርገው። እኔ ሁሉም ሰው ቢሰራው ብዬ የምመኘው አንድና አንድ ሀረብ ሀገር ስደት ነው። በነገራችን ላይ ስደት ላለለት ለተሳካለት ያልፍለታል፣ ይማርበታል፣ ህይወትን ይማርበታል፣ ገንዘብን ያገኝበታል፣ ቤተሰብን ይረዳበታል፣ ራሱን ከችግር ያወጣበታል። እና ስደት ሁሉም ሰው ሄዶ ቢቀምሰው ባይ ነኝ። እንደኔ ትልቅ መማሪያ ትምህርት ቤት ማለት ስለሆነ ዩኒቨርሲቲ በሉት። እና እሷም እንደ እድል ሆኖ ስላልተሳካለት ያው ተስፋ አልቆረጠችም። እና ይሄን ብታሳኩላት ባይ ነኝ። ሰብስክራይብ አድርጓት። እናመሰግናለን።